የደፈረሰን ውሃን የምናጠራው ስንተወው ብቻ ነው። ታላቁ የጥበብ አባት ጠቢቡ ሰለሞን ከእነዚህ ሰዎች ራቁ ይለናል። ይህ በፈጣሪው ዘንድ የተወደደ ታላቅ ጠቢብ ከምን አይነት ሰው መራቅ እንዳለብን ይነግረናል። ንግግራቸው ጠማማ ከሆኑ ሰዎች ራቁ። ክፉ በመስራት ከሚደሰቱ ሰዎች ራቁ። መንገዳቸው ጠማማ፣ አካሄዳቸው ጠመዝማዛ ከሆኑ ሰዎች፣ ከአመንዝራ፣ ከዝሙተኞች፣ ከሐሰተኞች፣ ከሴሰኞች፣ ከሐሜተኞችና ከሱሰኛ ሰዎች ራቁ። ታማኝነት የሚጎላቸው ከሚወሰልቱ፣ እናት አባታቸውን ከሚያከብሩ፣ ታላቃቸውንና ታናሻቸውን ከሚያከብሩ ሰዎች ራቁ። ፈሪሃ እግዚአብሔር ከሌላቸው፣ ፈጣሪያቸውን ከማያከብሩ ሰዎች ራቁ። አንዳንዴ ለራሳቸው ያላችሁን ክብር ስታሳዩ ሌሎችን እየናቃችሁ መስሎ የሚታያቸው ሰዎች ብዙ ናቸው። የማንም ሰው ስኬት ያንተን በረከት አያሳጣም። ይልቅ በሰዎች ስኬት ላይ የምትዘራው መልካም ዘር ያንተ መባረክ ይጨምርልሃልና ምንጊዜም ለራስህ ለሰዎችና ለፈጣሪ ቅን ሥራ ሰርተህ እለፍ። እግዚአብሔር ማስተዋልን ጥበብና ዕውቀትን ከትሕትና ጋር ያድለን። አሜን።